የምትወጂው ሰው ሁሌ አንቺን ብቻ እንጂ ከአንቺ ውጪ ማሰብ እንዲያቅተው ማድረግ የምትችይበትን ሚስጥር አስበሽው ታውቂያለሽ? ዛሬ የምታፈቅሪው ሰው ወይም ደግሞ ፍቅረኛሽ አንቺን ብቻ እንዲያስብ ስትፈልጊ ማድረግ ያለብሽን 10 ነገሮች እንነጋገራለን። እነዚህ ነገሮች ካደረግሽ ፍቅረኛሽ በእርግጥም ከአንቺ ውጪ ምንም ነገር ጭንቅላቱ ላይ ሊመጣ አይችልም። ከነዚህ 10 ነገሮች ውስጥ አንድ ቁጥር እጅግ በጣም ያስደንቅሻል። የማትረሺ ሴት መሆን ከፈለግሽ እስከ መጨረሻው አዳምጪ። ምን በትክክል አንቺን ቀንና ሌት እንዲያስብሽ እንደሚያደርግ በቪዲዮ ትረጃለሽ። ሰላም፣ እንዴት ናችሁ? ለቻናሉ አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በተኗን በመጫን ሰብስክራይብ ያድርጉ፣ ኖቲፊኬሽኑ ያብሩ። በቀጣይ የሚለቀቁ ቪዲዮዎች ሊያመልጡት አይገባም። አሁን በቀጥታ የማትረሺ ሴት ለመሆን የምታደርጊያቸውን 10 ነገሮች እንነጋገራለን። 10ኛው የሚወደውን ነገር እወቂለት። ወንዶች ሴት ልጅ ስትረዳቸው እጅግ በጣም ይወዳሉ፣ ደስ ይላቸዋል። ስለሚወደው ነገር፣ ስለሚወደው ኳስ ቡድን ጠይቂው። የሚጠላውን ነገር እወቂለት። ሁል ጊዜ ሲያሸንፍ ወይ የሆነ ነገር ሲያደርግ ያንን ነገር አክብሪለት፣ አድንቂው። ሲያወራልሽ ከልብሽ አዳምጩ እና ይሄንን ስታደርጊለት ሳያስበው ካንቺ ጋር ውስጡ መሳሳብ ይፈጥራል። እናም ምንም አይነት ሀሳብ በጭንቅላቱ ሲመጣ ያንቺ ፊት ነው የሚመጣበት። ይሄ ለማድረግ በጣም ቀላል እና በደንብ ልትጠቀሚበት የምትችይ ነገር ነው። 9ኛው ሁሉን ነገር ግልጥልጥልጥ አታድርጊ። ሁሉንም ነገርሽን በአንድ ጊዜ አታሳዩ፣ በአንድ ጊዜ አትንገሪው። ምታስቢውን ምትፈልጊውን ሁሉንም ነገር ስላንቺ በአንድ ጊዜ ማወቅ የለበትም። ምታልሚውን ሀሳብሽን፣ እቅድሽን፣ ወደፊት ማሳካት ምትፈልጊውን ነገር ሁሉም ነገር በአንድ አትንገሪው። ድብቅ ሁኚ። ትንሽ ደበቅ ስትይ ነው ላንቺ ለማወቅ ሰው የሚጓጓው። ምን ይሆን ምታስበው? ምን እያደረገች ይሆን? ምን ይሆን ምታልመው? ከኔ ጋር መሆን ትፈልግ ይሆን? ከኔ ጋር መዝለቅ ያስፈልጋት ይሆን ወይስ ሌላ ሀሳብ አላት? ስለዚህ ምን ታስባለች? ይሄንን ትወድ ይሆን? ይሄንን ትጠላ ይሆን? የሚል ነገሮችን ዝም ብለሽ ካልነገርሽው እራሱ ማሰብ ይጀምራል። ይሄ ደግሞ ስላንቺ እያሰበ እንዲቆይ ጭንቅላት ውስጥ እንድትቆይ ከአንቺ ውጪ ማሰብ እንዲያቅተው ያደርገዋል። ይህንን ነገር ብዙ ሴቶች በጣም ይሸወዳሉ። በቃ እንደ ግልጽነት ያዩታል። ነገር ግን እንድትሰለች የሚያደርግሽ ነገር ነው። ስላንቺ ለማወቅ እንዲጓጓ ወንድ ልጅ መሆን አለበት። 8ኛው በራስ መተማመን። በራስ መተማመን እጅግ በጣም የመሳሳብ እና የመሳብ ኃይል ያለው ነገር ነው። በራስሽ ስትተማመኝ፣ የራስሽን ስራ ስትሰሪ፣ የራስሽ እቅድ፣ የራስሽ ፍላጎት ሲኖርሽ፣ ደስተኛ ስትሆኚ በህይወትሽ ያደንቅሻል። ስላንቺ ጨምሮ ደግሞ 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 ያስባል። አጠገቡ ሳትኖሪ እንኳን ስላንቺ ያስባል። ይሄ ነገር ለራስሽም ቢሆን ይጠቅምሻል። አንዴ ላፈቀርሹና ኦልሬዲ ሪሌሽንሺፕ ውስጥ ለሆንሹ ፍቅረኛሽ ብቻ ሳይሆን አዲስ ሰው እንኳን በአንቺ እንዲሳብ ከአንቺ ፍቅር እንዲይዘው የምትፈልጊ ከሆነ ይሄ በጣም ትልቅ ነገር ነው። በራስ መተማመን፣ ብቻሽን ደስተኛ መሆን ወንዶች እጅግ በጣም የሚወዱት ነገር ነው እና እንደዚች አይነት ሴት እንድታመልጣቸው አይፈልጉም። ሰላም እንዲሰማቸው የምታደርጋቸው ነው የሚመስላቸው እና በራሷ ደስተኛ የሆነች በራሷ የምትተማመን ሴት አካባቢ መሆን እጅግ በጣም ነው የሚወዱት እና ከጭንቅላታቸውም ሊያወጧት አይችሉም፣ ሊረሷት አይችሉም እንደዚች አይነት ሴትን። 7ኛው አድንቂው። ወንዶች አድናቆት እጅግ በጣም ይወዳሉ፣ ያስታውሱታል ደግሞ። ይሄ ከልብሽ ያልሆነ የውሸት አይነት አድናቆት አይደለም። ለአንቺ የሚያደርግልሽን ነገር እዩ፣ ተመልከቹ። ስራ ላይ ጥሩ ነገር ሲያገኝ፣ አዲስ ነገር አቺቭ ሲያደርግ፣ በትንንሽ ነገሮቹ ሁሉ ለማድነቅ ሞክሪ፣ አድንቂው። ለማየት ለማድነቅ ሞክሪ እና ይሄ ነገር ጭንቅላት ውስጥ ይቆያል። አንድ ጠዋት ያልሽው ነገር በጣም ረጅም ጊዜ ሊቆይ ይችላል። ወንዶች አድናቆትን መታየትን የሚያደርጉት ነገር ደግሞ እዛች ያፈቀሯት ሴት ጋር ዋጋ እንዳለው ማወቅ እጅግ በጣም ያስደስታቸዋል እና ይበልጥ እንዲወዱሽ ወደ አንቺ እንዲሳቡ ያደርጋል ይሄ ነገር። ስለዚህ እንደ ቀላል መታየት የለበትም። ይሄ በጣም ጠቃሚ ነገር ነው። 6ኛው ተጫዋችና ሳቂታ ሁኚ። አብራችሁ ቀልዱ፣ ሳቁ፣ የሚታወሱ ደስ የሚሉ ጊዜያትን አብራችሁ ለማሳለፍ ሞክሩ። እንደዛ አይነት ጊዜ ለማሳለፍ ሞክሪ። ወንዶች ጭንቅላታቸው ውስጥ እንደዚህ አይነት ጊዜን
ደግሞ ያስቡታል፣ ያስታውሱታል። እና ይሄ በጣም ጠቃሚ ነገር ነው። ምን ማድረግ አለብሽ? ሲቀልድ ሊከፋሽ አይገባም እና ቀልዱን ልታጣጢበት አይገባም። ይበልጥ እንዲቀልድ፣ ይበልጥ እንድትሳሳቁ፣ እንደ ጓደኛ እንድትሆኑ ማድረግ መቻል አለብሽ። ከአንቺ ጋር መሆን ለሱ ደስታን የሚፈጥር ነገር መሆን አለበት። እንደዛ ከሆነ ጓደኞቼ አይልም፣ ሌላ ሰው አይፈልግም። ከአንቺ ጋር እንደ ጓደኛ መሆን ይችላል። ከአንቺ ጋር ራሱን መሆን ይችላል። መቀለድ፣ መሳቅ ይችላል። እንደዚህ አይነት ነገር ደግሞ እጅግ በጣም ነው የሚወዱት። ይሄንን ስለሚወዱ ሊረሳሽ አይችልም። ቀኑን ሙሉ ያስብሻል፣ ያስታውስሻል ማለት ነው። እስካሁን ካልናቸው ውስጥ የትኛውን አድርገሻል? 5ኛው ጋር ደርሰናል። ቴክስት ስታደርጊ በትክክለኛው መንገድ ይሁን። ዝም ብለሽ በቴክስት አታጨናንቂው፣ ዝም ብለሽ ቴክስት አታድርጊ። ነገር ግን ቴክስት ስታደርጊ ቅላቱ ውስጥ የሆነ ነገር የሚጭርበትን አይነት ቴክስት አድርጊ። ለምሳሌ አንተን የሚያስታውሰኝ የሆነ ነገር አየው ሊሆን ይችላል። ስለሆነ ነገር ልነግርህ አላስችላለኝ ሊሆን ይችላል። እንደዚህ አይነት ነገሮችን ስትዩ ማለት ማወቅ የሚፈልገው ነገር እንዲኖር የሚያደርግ አይነት ቴክስቶች የምትልኪለት ከሆነ ቴክስቶችን ጓግቶ መጠበቅ ይጀምራል። ይጓጓል ቴክስቶችሽ። እንደዛ ሲሆን ዝም ብሎ በቴክስት ከማጨናነቅ ትክክለኛ የሆኑ ቴክስቶችን፣ ስለአንቺ እንዲያስብ ሊያደርግ የሚችሉ ቴክስቶችን መላክ አለብሽ። 4ኛው አመስጋኝ ሁኚ። ወንዶች የሚያደርጉት ነገር እንዲታይላቸው ይፈልጋሉ። ትንሽዬ አመሰግናለሁ እንደዚህ ስላደረክልኝ፣ ያደረክልኝ ነገር በጣም አስደስቶኛል ስትዩ ያደረገው ነገር ቦታ እንዳለው አንቺ ጋር ያውቃል እና በጣም ደስ ይለዋል። ይሄ ስለ አንቺ ደጋግሞ እንዲያስብ ይፈልጋል። ምክንያቱም ያደረጉት ነገር እንዲታይላቸው፣ እንዲወደድላቸው፣ እንዲደነቅላቸው ይፈልጋሉ። እና ዝም ብለሽ የምታልፊው ከሆነ አፕሪሼት ማታረጊው ከሆነ ቴንኪዩ የኔ ቆንጆ እንደዚህ ስላደረክልኝ፣ አብረኸኝ ስላለ፣ እንዲህ ስለሆንክልኝ፣ ደስተኛ ስለምታረገኝ ስትዩ በቃ እነዚህን ነገሮች ደጋግሞ ስለሚያስባቸው አንቺም ጭንቅላቱ ላይ ደጋግመሽ ትመጫለሽ ማለት ነው። ሊረሳሽ አይችልም። እንደዚህ እያልሽው ከአንቺ ውጭ ምን ሊያስብ ይችላል? 3ኛው ቆንጆ ሁኚ፣ ተጋጋጪ፣ የምትፈልጊውን ነገር በሙሉ አድርጊ። ለአንቺ ይሄ ሰውን ስብ ያደርገኛል፣ ደስተኛ ስሆን የማደርገው ነገር ነው፣ በራሴ የምተማመን ያደርገኛል ምትዩን አይነት አለባበስ፣ ምትዩን አይነት የፀጉር ስታይል፣ ምትዩን አይነት ሜካፕ ሁሉ አድርጊ እና ይሄ ፐርፌክት መሆን አይደለም፣ ራስን መንከባከብ ነው። እና ደግሞ ወንዶች ራሷን የምትንከባከብ ሴት ይወዳሉ። ምክንያቱም ራስሽን በተንከባከብሽ ቁጥር ያ ራሱ ሳታውቂው በራስ መተማመንሽን ይጨምራል፣ ደስተኛ ትሆኛለሽ። እነዚህ ነገሮች ደግሞ እሱ ሳያስበው ስለአንቺ ብቻ እንዲያስብ ያደርገዋል ማለት ነው። 2ኛው የራሱ ጊዜ ስጪው። ይሄ የብዙ ሴቶች ችግር ነው። አንዳንዴ ትንሽ ረገብ ማለት ብዙ ነገር እንደመስጠት ይቆጠራል። ሁል ጊዜ አትኑሪ። ሁል ጊዜ ቴክስት፣ ሁል ጊዜ 24 ሰዓት ማዋራት፣ ሁል ጊዜ ሲደውልልሽ መኖር፣ እንደዛ መሆን የለብሽም። ትንሽ እንዲናፍቅሽ ቦታ መስጠት አለብሽ፣ ጊዜ መስጠት አለብሽ። ለብቻው የሚሆንበት ጊዜ መስጠት አለብሽ። ለብቻው ሲሆን ስትናፍቂው፣ ሲያስብሽ እሱ ለራሱ እየተረዳ ይመጣል። ያክል እንደሚወድሽ፣ ለእሱ ልዩ እንደሆን፣ ስለአንቺ ማሰብ ማቆም እንደማይችል እየተረዳ ይመጣል። ግን ሁል ጊዜ የምትሆኚ ከሆነ አብረሹ፣ ሁል ጊዜ የምትደውይለት፣ ሁል ጊዜ ቴክስት የምታረጊለት፣ ሁል ጊዜ ያለሽ ከሆነ ለብቻው ጊዜ እንዲኖረው ማታደርጊ ከሆነ እንዴት ስለ አንቺ ብቻ ሊያስብ ይችላል? ከአንቺ ውጪ ለማሰብ ነው የሚሞክረው። እንደውም በአንቺ ስለተቆጣጠርሹ ማለት ነው ጊዜውን እንዳለ እና እንዲያስታውስሽ፣ ትዝ እንድትዩ፣ እንዲናፍቅሽ ጊዜ ከሰጠሹ ጭንቅላት ውስጥ እንድትቆይ ለራስሽ ጊዜ እየሰጠሽ ነው ማለት ነው። ከአንቺ ውጪ ማሰብ እንዳይችል ታደርጊዋለሽ እንደዛ ስታደርጊ። 1ኛውና ዋነኛው ራስን መሆን ነው። ይሄ ትልቅ ጨዋታ ቀያሪ ነገር ነው። ራስን መሆን የማይረሳ ነገር ነው። ራስሽን ስትሆኚ ሳቅሽ፣ የምታስቢያቸውን ነገሮች ምንም ሳትደባብቂ፣ ለማስመሰል ሳትሞክሪ ራስሽን ሆነሽ ስትናገሪ ይህንን ነገር አለመውደድ አይችልም። እንዴት ልዩ ሴት እንደሆንሽ አለማሰብ አይችልም። ምክንያቱም አብዛኛው ሰው እንደዛ አይደለም። አብዛኛው ሰው ከሰው ጋር ለመመሳሰል ነው የሚሞክረው። አብዛኛው ሰው አሪፍ ነው የሚያስበው ብሎ እንዲያስበው የሚያደርገውን ነገር ነው የሚያወራው። ስለዛ አንቺ ራስሽን ስትሆኚ፣ የራስሽን አመለካከት ሲኖርሽ፣ ስትነግሪው፣ ሳትጨናነቂ ራስሽን ስትሆኚ ያ አንቺ ልዩ ሴት እንደሆንሽ እንዲያስብ ስለሚያደርገው ከአንቺ ውጪ ማሰብ አይችልም ማለት ነው። ስለዚህ የኔ ቆንጆ እነዚህ 10 ነገሮች አንቺን ማሰብ ማቆም እንዳይችል፣ ከአንቺ ውጪ እንዳያስብ የሚያደርጉት 10 ነገሮች እነዚህ ናቸው። ቪዲዮን ከወደዳችሁት
ላይክ አድርጉ። ከጓደኞቻችሁ ከምትወዱት ሰው ጋር ሼር አድርጉ። ሀሳባችሁን ደግሞ በኮመንት ግለጹልን። የትኞቹን እስካሁን እንዳደረጋችሁ፣ የትኞቹን ደግሞ ፍቅረኛሽ እንደሚወደው እንደነገረሽ ኮመንት አድርጉልን። ሰብስክራይብ ማድረግ እንዳትረሱ ተጨማሪ ቪዲዮዎች እንዲደርሳችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን።